ምስኪን እረኛ 300 ሪያል አውጥቶ እናንተን አምኖ ትኬት የቆረጠውን የመኪናውን ብር መልሱለት። ብሩን ስጡት። መኪናችሁን ውሰዱ። ለማይቀየር ህገወጥ ለሆነ ስራችሁ መኪናችሁን ወስዳችሁ ብሩን ስጡት። አንተ በኃላፊነት ነው በቤት ያስቆረጥከው። ጥጋቡ ብሩን አሰጠው ከጌታውን ከሚባለው ሰውዬ። እዛ እሱን ሰውዬ እኛ በህግ እንጠይቋለን። በጣም ብዙ ስንት ዙር ነው የተባለው? ስንት ዙር የተበሉ ህዝቦች እንዳለ ገንዘባቸው እንዲመለስላቸው እናደርጋለን በህግ። እሺ በጠየቃችሁ መሰረት ጥያቄ መልሳለሁኝ። አዳምጡኝ። መስጠት አለብህ ብላችሁ ከፈረዳችሁብኝ የማልሰጥበት ምክንያት ምንም ነገር የለም። ግን ሀቅና እውነትን ይዘን ነው። በሰዓቱ አስረክቤዋለሁኝ። ይሄ አላስረከብከውም የሚባለው ነገር ያስረከብኩት ደግሞ በላይ በህዝብ ፊት ነው። ነገሮቹ ሙሉ በሙሉ ሊያበላቸው ራሱ ነው። ለምንድን ሁለተኛ ሉተር ሊጥለው 85,000 ሊቀበል ተስማማ? አንደኛ እሱ የሱ ጥፋት። ሁለተኛ ሉተሩን ተጀምሮ አልተጀመረም ብሏል፣ ክዷል እኮ። ማስረጃ አቅርባ ለመጀመሩ ከሱ ከመሐመድ ለቆረጡ ሰዎች አንድ ሁለት ደረሰኛ ኮሜንት ላይ ራሱ ጣፉን አስገቡን እኛ ቆርጠና እያሉ እኮ ነው። አንተ የምታምንባቸው ደረሰኝ ላኩልክና ላክል ስጠኝ። የምታምንባቸው ጉርቡ እኮ አለ። ጉርቡ እኮ ወደ 500 ሰው 600 ሰው እኮ እዛው ጉርብ ላይ እኮ አለ። አሁንም እኮ አለ። ምን ግሩፕ ነው ስሙ ንገረኝ። ጉርቡ ቴሌግራም ነው? ላላ ዋትሳፕ ግሩፕ። ኦኬ አንዴ ቆይ መሐመድ፣ ዋትሳፕ ግሩፕ ላይ 500 ሰው ሰብስበሃል? እኔ አልሰበሰብኩም። የዛኛው ነው ጉርቡ፣ ፊቱንም የዛኛው ነው። የቡ መሐመድ አይደለም። የጌታሁን ነው የጌታውን ነው የእሷ የጌታውን ግሩፕ ላይ ጌታውን ራሱ ነው መልሶ አሁንም የሚያስቆርጠው። አንድ መኪና 9 ሚሊዮን ተበልቶበት አብቅቶ አሁን ደግሞ እንደገና ደግሞ በሳውዲሙ ደግሞ 80,000 ሪያል ደግሞ ለሱ ለመስጠት ከራሱ ኪስ ምንም ሳይነካ 9 ሚሊዮን አርጎ በልቶ ከዛ ሌላ 80,000 ሪያል ደግሞ ሊሰበስብ ደግሞ ለሱ ለመስጠት ደግሞ የመኪናውን በዛችው መኪና እንደገና ደግሞ ሌላ እጣ ደግሞ ለማስቆረጥ 500 ሰው የተሰበሰበውን ዋትሳፕ ላይ እንደገና ሊበላ። እናንተ ግን ምን አይነት ከብት ናችሁ ግን የምትቆርጡ ሰዎች? ከብት ገንዘባችሁን እያወጣችሁ አንድ እጣ ስትቆርጡ ህጋዊ ነው አይደለም ብላችሁ እንኳን አትጠይቁም። መንግስት ፍቃድ ሰጥቶታል ወይስ አልሰጠውም? ላይሰንስ አለክ ወይ ብሎ መጠየቅ እኮ እውቀት እኮ ነው። ጠይቁ። ላይሰንስ አለክ? አዎ ካለ አሳየኝ። ስክሪንሻት አድርጋችሁ መያዝ። ያ ኦሪጂናል ነው አምጡ፣ እኔ ጋር አረጋግጥላችኋለሁ። ቅልቦች ጋር ልኬ ኢትዮጵያ ልኬ ያረጋግጥላችኋለሁ። ዝም ብሎ እንደ ከብት እያወጣችሁ ብራችሁን ላባችሁን ፎጭ እያደረጋችሁ ትሰጣላችሁ ለማንም ሌባ። በአንድ መኪና ስንቴ ነው የሚሸቀለው? በአንድ መኪና ጉድ እኮ ነው። ስለዚህ አሁን የቆረጡ ሰዎች በዚህኛው ሁለተኛው ዙር ላይ የቆረጡ ሰዎች ማስረጃ አምጣልን። ጥጋቡ እንዲያለ የሚለውን አስገቢው። እንዲያለ የሚለው እሱ ደግሞ ምን ቤት ነው? ቆርጫለሁ ያ ነው ደውሎ ቆርጫለሁ አስገቡኝ። ቆርጫለሁ ደረሰኝ አቅርብልን። ይምጣ፣ ቀኑን እናየዋለን። እጣ የወጣበትን ቀን ትነግሩኛላችሁ። ከዛ ይሄኛው ብር የገባበትን ደረሰኝ ቀን አየውና እውነትም ሁለተኛ ዙር ላይ ለአቡን የልንገት መኪናው በእኔ ስም አልተቆረጠም። በእኔ ስም ያስገባ ካለ በመሐመድ እያሱ ስም ያስገባ ካለ ይምጣ። እኔ ልክሰር ችግር የለብኝም። ግን አንደኛ ደረጃ አውርተናን እንጂ ማንም ያስገባ የለም በእኔ ሰዓት። አዎ ጠይቄዋለሁ። ጥጋቡን አልዋሽም። ጠይቄዋለሁ። ነገ ጧት ሟች ነኝ። ዛሬ ሞት ነገ ሞት የማላውቅ ሰው ነኝ። ጠይቄዋለሁ። እኔ ሀዚህ እጄን አንስቻለሁኝ። አያገባኝም ብሎ ለራሴ ጀምሬያለሁ ስራ ላይ ካላስ አንተን አልክ ብዬ አስቁሜዋለሁ። በእኔ ስም ማንም የቆረጠ የለም። ኧረ ቆርጫለሁ የሚል ካለ ይምጣ። ልጁ ጋራ ካተዋዋልን በኋላ እያስገቡ ቆርጠዋን አሉ። ካፈለግሽ የጉርቡ ሊንክ ልልክልሽ ይችላለሁ። ቆይ አንዴ ጥጋቡ አሁን የምታመጣልኝ ደረሰኝ አሁን እንዳለ የሚያሳየኝ ደረሰኝ በመሐመድ ስም ነው አይደል? የተጀመረው እኮ በመሐመድ ስም ሊቆርጥ እኮ አይደለም የተስማሙት እኮ የሚገባው እኮ በዛ በጌታቸው ስም እኮ ነው። ፊቱ ነው በጌታቸው ገብቶ ለመሐመድ እንደሆነ በምናውቃለን። በመሐመድ በራሱ ስም ካልገባ ራሱ እኮ ነው አካውንት ራሱ አላቀረም። ቢሉ ተጋቡ ሀዚ ላይ አላህ እንደማመጥ እናንተ ሰዎች እንደማመጥ መሐመድ ይናል ጅልነክ እንዴ? አሁንም ሁለተኛው ዙር በጌታውን ተቆርጦ ይስትክ ሳታክ በሱ እንዲቆረጥ ነበር የተስማማችሁት።
ይቆረጥ አንተም ሰው አንተ አቆባ ብሎኝ የነበረው እኔ አቁም ያለው ወዲያው ትቼዋለሁ። ምክንያቱም ይሄ መኪና እንደማይቆርጥ አይደለም። ጥያቄን ብቻ መልስልኝ መሐመድ እባካችሁ። እኔ እርጉዝ ነኝ አታድክሙኝ ያልኩህ ጥያቄ ተስማምተክ ቪዲዮ የሰራከው በጌታውን አካውንት ሊሰበሰብ ነበር? አዎ አልዋሽም። አዎ ከዛ ባይሰጥክ 80,000 ሲደርስ እግርህን ብላ ቢል ምን ታመጣለህ? አስቆምኩት ወዲያው አቅጣጫውን ሳየው ይሄኛውንም እየከዳ ሳየው አስቆሜዋለሁ ወዲያው። ምንድን ነው እርግጠኛ ሆነህ ካልተቆረጠ የምትለው? እሱ ጋር ኦልሬዲ ገብቶ ቢሆንስ ብር አልገባም። ኧረ እባክህ አልገባም። በምን እርግጠኛ ነህ? ጉሩብ ያለው ነበሩን እየሰጠ በምን እርግጠኛ ነህ? አቁሜያለሁ ብሏል እኮ ወዲያው እኮ አቁሜያለሁ ትቻለሁ ብሎኛል። ለዚህ ሁሉ ያበቃኝ እኮ መሐመድ ዛሬ ሰው ፊት ያቀረብከኝ አንድም ቀን አልሐምዱሊላህ ምንም ነገር ደርሶብኝ አይደል? ለዚህ ሁሉ አንተ ነህ። ሰው የሰው ወሬ አትስማ። ችግር የለውም። አስተዋውቀህ ገብቶ በኋላ እግርህን ብላ ቢል ታመጣለህ። ላይሰንስ የለው ድርጅት አይደል? አትከሰው፣ ግለሰብ ነው። እባክሽ እንዳለ የሚባለውን ሰው ያስገብኝ ሀቢባ። ምን ሊያደርግ ምን ፈልጎ የቆረጠ ነው? እሺ አበባ ይላክ ወይም ደግሞ ያ ነገር ይጻፍ። አበባ አንድ ቁጥር እየጻፈ ያለ እንዳለ የሚባል ሰው አስገቡ። ሞዴሬተሮች ፕሊዝ። እንዳለ የሚባለው እንዴ ጅል አገኙ፣ ተጫወቱበት። የጅልነቱ ጅልነት አምኖ ለሁለተኛ ጊዜ በጌታሁን ስም ተቆርጦ 80,000 ሪያል ሲደርስ ይሰጠኛል ብሎ ተስፋ ማድረግ